ሰላም እንዴት ናችሁ? ውድ የእናንተ ሚዲያ ቤተሰቦች አሁን በርካታ መረጃዎች ደርሰውናል። እናንተ ግን በቅድሚያ ሰብስክራይብ እንደዚሁም ላይክ እና ኮሜንት እያደረጋችሁ እስከ መጨረሻው ቪዲዮዎችን ተከታተሉ። እጅግ በርካታ መረጃዎች ይዘናል። ስለ ብፁዕ ወቅዱስ አቡነ ማትያስ እንደዚሁም ስለ አጋቾች እንደዚሁም ስለ ዶናልድ ትራምፕ ከደብሊውኤችኦ መውጣትና ስለ ኢራን ጉዳይ የምነግራችሁ ነገር ይኖራል። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ለጥምቀት በዓልና እንደዚሁም ለከተራ በዓል በቦታው ያልተገኙት በሕክምና ላይ ነው ሲሉ ብፁዕ ወቅዱስ አቡነ ማትያስ ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ አያይዘውም በዓሉ በሰላም እንዲጠናቀቅ ላበረከቱ አካላት አስተዋጽኦ ላበረከቱ አካላትም ምስጋና አቀርባለሁ ሲሉ ገልጸዋል። ቅዱስነታቸው በሸገር አገረ ስብከት በኩየ ፈጬ በሚገኘው በመድኃኔዓለም ቤተ ክርስቲያን ሕይወታቸው ላለፉትም እንደዚሁ እንግዲህ ሀዘናቸውን ገልጸዋል። በከተራ ዕለት ነው እነዚህ አራት ወጣቶች ህይወታቸው ማለፋቸው ይታወቃል። እነሱም ሀዘናቸውን ገልጸዋል። በበዓሉ ያልተገኘሁት ያው በጤና ችግር እንደሆነ እንግዲህ ገልጸዋል። ህመም አጋጥሟቸው እንደነበር አንዳንዶቹም የመውደቅ አደጋ አጋጥሟቸው እንደነበረ ሲገለጽ ነበረ። እንግዲህ ከበዓሉ እንግዲህ ካለፈ በኋላ ማለት ነው ባልተገኙበት ምክንያት እሳቸውም ይሄንን እንግዲህ ግልጽ አድርጓል። በሕክምና ላይ ስለነበርኩ ነው በበዓሉ ያልተገኘሁት ሲሉ ነው የገለጹት። ነገር ግን ከቤት ሆኜ በተለያዩ መገናኛ ብዙኃን ስከታተል ነበር ከአባቶች ጋር በመሆን ሲሉ ገልጸዋል። እንግዲህ ከዚህ ጋር በተገናኘም አያይዘውም አሁን በመልካም ጤንነት ላይ እገኛለሁ፣ ጸሎታችሁ አይለየኝ ሲሉ ብፁዕ ወቅዱስ አቡነ ማትያስ መልእክት አሳልፈዋል። እንግዲህ ሁላችሁም ጸሎት አድርጉላችሁ። መልካም ቆይታ። ከመካከላቸው ያለውን ሹፌር አግተው 1 ሚሊዮን ብር አምጡ ሲሉ የነበሩት እንግዲህ ወንጀለኞች በቁጥጥር ስር መዋላቸው ነው እየተነገረ የሚገኘው። ሹፌሩን አግተው ለ7 ቀናት 1 ሚሊዮን ብር ካላመጣክ እንገልሃለን ሲሉ ሲያስፈራሩት የነበሩት አራት እነዚህ ከዳርና ከዳር ያሉት ሁለት ወይም በዛም ሁለት ያሉት ማለት ነው በቁጥጥር ስር መዋላቸውን ነው የተነገረው። አራቱ አጋጆች እጅ ከፍንጅ መያዛቸውን ይፋ ያደረገው ደግሞ የምስራቅ ደንቢያ ኮሚኒኬሽን ነው ይሄንን መረጃ ያስታወቀው ማለት ነው። እነዚህም ወንጀለኞች እንግዲህ በምስራቅ ደንቢያ በሚገኝ እንግዲህ አንድን ይሄን ከመካከል ረጅሙን ካገቱት በኋላ ነው ለቤተሰቦቹ እየደወሉ 1 ሚሊዮን ብር ካለመጣ እንገለዋለን ልጃችሁን ሲሉ ሲያስጠነቅቁ የነበሩት። እናም እንግዲህ በተደረገ ከፍተኛ የሆነ ክትትል እጅ ከፍንጅ መያዛቸው ነው እየተነገረ የሚገኘው። እገታ እንግዲህ በአማራ ክልልም በተለያዩ በአዲስ አበባም ጨምሮ በተለያዩ ቦታዎች እንግዲህ አሁንም እንደቀጠለ እንደሚገኝ ነው የተነገረ የሚገኘው። በአማራ ክልል በደቡብ ጎንደር ዞን ውስጥ በሚገኙ ወረዳዎች ታጥቀው ሲንቀሳቀሱ የነበሩ የፋኖ ኃይሎች የሰላም አማራጭን ተቀበለው እጃቸውን በሰላም መስጠታቸው ተነግረው የሰላም አማራጭን የተቀበሉትን ህዝቡ አቀባበልም እንዳደረገላቸው ነው እየተነገረ የሚገኘው። እንግዲህ ባለፈው እንደዚሁ የዞኑ አስተዳደር በተገኙበትም በደቡብ ጎንደር ዞን ዋና አስተዳዳሪ ማለት ነው በተገኙበትም እንደዚሁ እጅ በርካቶች መስጣቸው የሚታወስ ነው። አሁን ደግሞ በደቡብ ጎንደር ዞን በሚገኙ በርካታ ወረዳዎች ያሉ ታጣቂዎች እጅ ሰጥተዋል ወይም ደግሞ የሰላም አማራጩን ተጠቅመው ወደ መንግስት ገብተዋል ማለት ነው። እንግዲህ ከሰሞኑ በርካታ እንደዚሁ በወሎ ቀጠና የሚገኘው ኮሎኔል ፋንሳው ማባውን እንደዚሁ እጅ መስጠቱ የሚታወስ ጉዳይ ነው። እንግዲህ በደቡብ ጎንደርም እንደዚሁ ተመሳሳይ ሁነት ሆኗል ማለት ነው። በዚህ ጉዳይ ሀሳብ አስተያየት ካላችሁ ሀሳብ አስቀምጡልን። እንደዚሁም ሰብስክራይብና እንደዚሁም ላይክ ኮሜንት እያደረጋችሁ አብራችሁ ቆዩ። ሌሎች አዳዲስ መረጃ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ቆይታ። በኢራን የሚገኙት ዋና የጦር አዛዥ ሙሐመድ ፓኩር በተጠንቀቅ ነው ቆመን የምንገኘው ሲሉ ገልጿል። እንደሚታወቀው እንግዲህ በኢራን ላይ እስራኤልና አሜሪካ ከፍተኛ የሆነ እንቅስቃሴ እያደረጉ ነው የሚገኘው ከሰሞኑ ማለት ነው። እንግዲህ ከዚህ ጋር ተያይዞ ነው የኢራን የጦር አዛዥ እኛ በተጠንቀቅ ቆመናል፣ መተኮስ ብቻ ነው የሚጠበቅብን፣ ወደኛ አንዲት ቅንጣት ከተተኮሰች አጻፋችን የከፋ ነው ሲሉ አስጠንቅቀዋል። በተያያዘ ዜና የዓለም አቀፍ ሚዲያዎችም እንግዲህ ከተወሰኑ ቀን በኋላ በዚህ በኢራን ላይ ከፍተኛ ጦርነት ሊከፈት ይችላል ሲል ስጋቱን ገልጿል። የእስራኤል ቻናል 12 ሚዲያም እንደዚሁ አሜሪካ በቀጠናው ላይ ከፍተኛ የሆነ ወታደራዊ እንቅስቃሴ እያደረገች ነው፣ ከፍተኛ የሆነ መሳሪያም እያስጠጋች ነው ሲል ገልጿል። በተያያዘ ዜና ኢራን እና እስራኤልም እንደዚሁ አዲስ ፍጥጫ ላይ ነው የሚገኙት። የእስራኤልም እንደዚሁ ከፍተኛ የአየር ኃይል አዛዡ ማለት ነው እንግዲህ እኛ ዝግጅታችንን ጨርሰናል፣ የሚቀረን ትዕዛዝ ብቻ ነው የምንጠብቀው ሲሉ ተናግረዋል። በባለፈው ጦርነት ከፍተኛ የሆነ ትምህርት ወስድን
ይኖርበታል። የባለፈውን ጦርነት ተመርኩዘን ከፍተኛ ዝግጅት አድርገናል ሲሉ ነው የገለጹት። በተያያዘ ዜና አሜሪካም እንደዚሁ ከፍተኛ የሆነ እንግዲህ ወታደሯን እያስጠጋች ነው የምትገኘው። ባለፉት 36 ሰዓታት ውስጥ ታይቶ በማይታወቅ ሁኔታ ወደ 15 ከፍተኛ በረራ አድርጋለች ነው የተባለው። እንግዲህ ከፍተኛ የሆነ በኳታር እና በጆርዳን እና በሳውዲ አረቢያ ጭምር ከፍተኛ የሆነ ወታደራዊ ክምችት እያደረገች ነው የሚገኘው ተብሏል። እንግዲህ ውጤቱን የምናየው ይሆናል። በትናንትናው ዕለት የጁማ በዓል ዕለት ማለት ነው የኢራኑ መንፈሳዊ መሪ የጸሎት ፕሮግራማቸውን መሰረዛቸው ነው የተነገረው። በዋናነት ለመሰረዝ በምክንያትነት የተጠቀሰው ደግሞ ምናልባትም አሜሪካ ጥቃት ብትሰነዝር ችግር ላይ ሊወድቁ ይችላሉ በሚል ምክንያት ነው የጸሎት ፕሮግራሙ እንዲሰረዝ የተደረገው ነው የተባለው። እንግዲህ ጁማ በሙስሊሙ ዘንድ በከባድ ሁኔታ የጸሎት ፕሮግራም ይደረጋል። እናም ያም ፕሮግራም እንግዲህ እንዳይደረግ ሆኗል ነው የተባለው በኢራን ማለት ነው። ከዚህ ጋር በተያያዘ የአሜሪካ ቢቱ ቦምበር እንግዲህ ፀሐይ ጀት ማለት ነው ወደ ህንድ ውቅያኖስ ማቅናቱ የተነገረው። በርካቶችም እንግዲህ በዚህ ጉዳይ ከፍተኛ ነገር የተደረገበት ነው የሚገኘው። ምናልባትም ከ2 ከ3 ቀናት በኋላ እንግዲህ ምናልባትም ጦርነት እንደሚጀመርም እንግዲህ አንዳንድ ዓለም አቀፍ ሚዲያዎችም እየጠቀሱ ነው የሚገኙት። አሜሪካ አሁንም ከፍተኛ የሆነ የጦር እንቅስቃሴ እያደረገች ነው የምትገኘው። በርካታ መርከቦቿ እንደዚሁም ደግሞ የተለያዩ የጦር ካርጎዎችን በረራዎችን እያደረገች ነው የምትገኘው ወደ ኢራን እንግዲህ አካባቢ እያደረገች ነው የምትገኘው በጆርዳን በኳታር ዙሪያ ማለት ነው። እናም ከዚህ ጋር ተያይዞ እንግዲህ ኢራንም ስጋቷን መግለጽም እንደዚሁም ደግሞ ማስጠንቀቂያ መልእክትም እያስተላለፈች ነው የምትገኘው ማለት ነው። እንግዲህ አብረንም የኢትዮጵያ አየር ኃይል ከተመሰረተ 9ኛ ዓመቱን በድምቀት እያከበረ ነው የሚገኘው። በዚህም ማክበበር ፕሮግራም ላይ ዶክተር አብይ አህመድን ጨምሮ በርካታ እንግዶች በተገኙበት በድምቀት እየተከበረ ነው የሚገኘው። በምሽትም እንደዚሁ የተለያዩ የድሮን ትርኢቶች ነበሩ። የፊልድ ማርሻል እንደዚሁም የአብይ አህመድና እንደዚሁም የኢትዮጵያን ካርታና የተለያዩ ምስሎችም ሲታዩ እንደነበር ነው የተነገረው። እንደዚሁም ደግሞ ሰማዩ የኛ ነው የሚል የተለያዩ እንግዲህ የድሮን ምስሎችም እንደዚሁ እንግዲህ በድሮን ትርኢት የተለያዩ ምስሎች ሲታዩ እንደነበረ ነው የተነገረው። ቪዲዮ ልጋብዛችሁ፣ አብራችሁን ቆዩ። ፎሎ እያደረጋችሁ መልካም ቆይታ። አሜሪካ ከዓለም የጤና ድርጅት WHO መልቀቋ ነው እየተነገረ የሚገኘው። አሜሪካ ከዓመታት በፊት በሰጠችው እንግዲህ ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አባል ከሆነው የዓለም የጤና ድርጅት WHO አባልነት በይፋ መልቀቋ ነው እየተነገረው። ትራምፕ በሁለተኛው የስልጣን ዘመናቸው እንግዲህ ካስተላለፏቸው ውሳኔዎች አንዱ እንደሆነ ይታወቃል። ይህን ተከትሎም የአሜሪካ ባንዲራ ከስዊዘርላንድ ጄኔቫ ከሚገኘው መስሪያ ቤቱ እንዲነሳ ተደርጓል። አንድ ከፍተኛ የአሜሪካ ባለስልጣን እንዳሉት ከሆነ ከዚህ በኋላ አባል አንሆንም ታዛቢም አንሆንም ሲሉ ነው የገለጹት። ከበሽታዎች ቁጥጥር እና ቅድሚያ ከሚሰጣቸው ጉዳዮች እንግዲህ በቀጥታ ከሀገራት ጋር ነው ግንኙነት የሚኖረው እንጂ ከተቋሙ ጋር ምንም አይነት ንክኪ ወይም ግንኙነት አይኖረንም ሲሉ እንግዲህ ባለስልጣኑ ይፋ አድርጓል። ከ190 በላይ አባልነት ያሉት WHO አሜሪካ በመውጣቷ ከፍተኛ የሆነ እንግዲህ ቀውስ ይገጥመዋል የተባለው ከፍተኛው ፈንድ የምትበጅተው አሜሪካ እንደሆነች ይታወቃል በበርካታ ጉዳዮች ላይ። ይህም አሜሪካ በማቋረጧ ወይም ደግሞ ስታቋርጥ ከፍተኛ የሆነ እንግዲህ ችግር ይገጥመዋል የተባለው። እንደሚታወቀው አሜሪካ ከተለያዩ ከአፍሪካ ሀገራት ጋር ስምምነት አድርጋለች። ከኢትዮጵያ፣ ከኬንያ፣ ከተለያዩ ሀገራት ጋር እንግዲህ ፈንድ እያደረገች እየረዳች ነው በሽታዎች ቅድመ መከላከል ጉዳይ ማለት ነው። እንግዲህ የዛ አካል ነው ይህም እየሆነ የሚገኘው። አሜሪካ ለሀገራት ቀጥታ ግንኙነት አድርጋለሁ ማለቷ እየተነገረ ይገኛል።